እንደ አውሮፓውያኑ አቆጣጠር በ1999 በሰሜን አሜሪካ የምትገኝ አንዲት ትንሽ ከተማ በአንዲት 5 ዓመት ሕፃን መጥፋት ምክንያት ከፍተኛ የድንጋጤ ድባብ ውስጥ ወድቃ ነበር። የሕግ አስከባሪ አካላት መንገዶችን በመዝጋትና በመቶዎች የሚቆጠሩ ተሽከርካሪዎችን በመፈተሽ ሰፊ የአሰሳ ዘመቻ ቢያካሂዱም ሕፃኗ ያለችበትን ፍንጭ ማግኘት አልተቻለም ነበር። አካያና ክራማሪክ ከሰዓታት ቆይታ በኋላ በድንገት ስትመለስ ግን የነበረችበት ቦታ ከምድራዊ ዕውቀት ውጪ መሆኑን ገለጸች። ይህ ክስተት ዛሬ በዓለም አቀፍ ደረጃ ዕውቅናን ያተረፈችው የሰዓሊ አካያና ክራማሪክ አስደናቂ የህይወት ጉዞ መጀመሪያ ነበር። ዛሬ በዚህ ቪዲዮ ዓለምን ስላስደነቀው በራእይ ካየሁት በኋላ ነው የሳልኩት ስለምትለው አስደናቂው የጌታ ምስል ሚስጥር እንዲሁም አካያና በሰማያዊ ጉዞዋ ስለተመለከተቻቸው ድብቅ መገለጦችና ተአምር የሞላበት የህይወት ታሪኳን በጥልቀት እንመለከታለን። ይህንን መንፈሳዊ ታሪክ ለሌሎችም በረከት እንዲሆን ቪዲዮውን ላይክ እና ሼር በማድረግ ተባበሩ። በዘመናችን በሰዎች ህይወት የተፈጸሙ አስደናቂ የጌታ መገለጦችንና እምነትን የሚያንጹ መንፈሳዊ እውነቶችን ሁልጊዜ እንዲደርሷችሁ ደግሞ ቻናላችንን ሰብስክራይብ በማድረግ የቤተሰባችን አባል ይሁኑ። አብራችሁን ስለሆናችሁ እናመሰግናለን። እንደ አውሮፓውያን አቆጣጠር በ1994 ቤተሰቦቼ በሰሜናዊ ኢሊኖይ በሚገኝ የበቆሎ ማሳ ዳርቻ ላይ ሁልጊዜ በጎርፍ በምትጠቃ አንዲት ትንሽ ጎጆ ውስጥ ይኖሩ ነበር። አባቴ ከቺካጎ ድሆች መንደር የመጣ ሲሆን እናቴ ደግሞ ከሶቪየት አገዛዝ አምልጣ የመጣች የሊትዌኒያ ስደተኛ ነበረች። እኔን ጨምሮ ሁለቱ ታላላቅ ወንድሞቼ የተወለድነው እዚያች አነስተኛ ጎጆ ቤታችን ውስጥ ምንም አይነት የሕክምና እርዳታ ሳይደረግልን በእናታችን እጅ ነው። ስሜም አካያና ተባለ። የልጅነት ህይወታችን አስቸጋሪ ነበር። የምንጫወተው ሻጋታ በበላው ወለል ላይ ነበር። ኩሽናም ሆነ በቂ የቤት ዕቃዎች አልነበሩንም። መጫወቻችንን ራሳችን እንሰራ ነበር። ከእናታችን ጋር ጓደኛ ፍለጋ በአካባቢው መንደሮች ብንዞርም ሁሉም ግን በሩን ይዘጋብን ነበር። ከቤት ውጪ ሰላም አልነበረም። አንዱ ጎረቤታችን ተገደለ፣ ሌላኛው ውሻችንን ሊገልብን ሞከረ፣ ሌላው ደግሞ ቤተክርስቲያን አትሄዱም በሚል ይዝትብን ነበር። ሌላው ቀርቶ የመጠጥ ውሃችን ተመርዞ አባቴ ለሞት የሚደርስ ህመም ታሞ ነበር። በወቅቱ ለሐኪም የሚሆን ገንዘብ አልነበረንም። እናቴ ቤተሰቡን ለማስተዳደር ስትለፋ ወንድሞቼ ቀንና ሌሊት ይንከባከቡኝ ነበር። ከዚያም ህይወታችን መቀየር ጀመረ። ለምግብ የሚሆኑ ነገሮችን በበረዶ ውስጥ እየተጓዝን ከቤት ቤት በመዞር እንሸጥ ነበር። በአንድ ዓመት ውስጥ ስራችን አደገ። አባቴም አገገመ። እናቴም በስራዋ ስኬታማ በመሆኗ ወደ ሚዙሪ ግዛት ወደሚገኝ ትልቅ መኖሪያ ቤት ተዛወርን። ያኔ ነበር ተአምራቱ የጀመረው። በ4 ዓመቴ ስለ መንግስተ ሰማይ ጥልቅ የሆኑ ራእዮችና ህልሞችን ማየት ጀመርኩ። እናቴ ምንም እንኳ ፈጣሪ መኖሩን የማታምን ኤቲስት ብትሆንም እኔ የምገልጽላትን ሰማያዊ ልምምድ ለሰዓታት ትሰማኝ ነበር። በህልሜ ያየኋቸውን 2 ሰማያዊ ፍጥረታት መላእክት መሳል ጀመር። የአንዱን የመላእክት ፊት መሳል ብችልም የሁለተኛውን ፊት ግን ለመሳል ስሞክር ይጠፋብኛል። በ5 ዓመቴ አንድ የማይታመን ነገር ተከሰተ። ለአፍታ ተሰወርኩ። በመቶዎች የሚቆጠሩ መኪኖች ቢቆሙም ፖሊሶች ቢፈልጉኝም ሊያገኙኝ አልቻሉም። ከራዳር ውጪ የሆኑ ያህል ነበር። ከሰዓታት በኋላ ግን በብዙ ምስክሮች ፊት በድንገት ተከሰትኩ። ያ የነበርኩበት ቦታ ግን በዚህ ምድር ላይ አልነበረም። ከዚያ በኋላ ስዕልን በከፍተኛ ፍላጎት መሳል ጀመርኩ። ትምህርት ቤት ብገባም አስተማሪዎቼ የኔን አሳሳል ስላልተረዱልኝ ወጥቼ ራሴን ማስተማር ጀመርኩ። በ8 ዓመቴ ያ የጠፋብኝ የኢየሱስ ክርስቶስ ፊት ራእይ ተመለሰልኝ። ነገር ግን ትክክለኛውን ፊት ለማግኘት ተቸገርኩ። አንድ ቀን ሞዴል የሚሆነኝን ሰው በደጅ ያምጣልኝ ብዬ ሙሉ ቀን ጸለይኩ። በሚቀጥለው ቀን ልክ እኩለ ቀን ላይ አንድ እንግዳ ሰው ደጃችን መጣ። ቁመቱ ረጅም የሆነው ያ ሰው በራእይ ካየሁት የኢየሱስ ፊት ጋር በጣም ይመሳሰላል። የሚገርመው ደግሞ እሱም እንደ ኢየሱስ አናጺ ነበር። ለ40 ሰዓታት ያህል ያለ እረፍት ስስለው ቆይቼ በመጨረሻ ፕሪንስ ኦፍ ፒስ የተባለውን ታዋቂ የኢየሱስ ምስል አጠናቀቅኩ። ነገር ግን ስዕሉን ወኪሌ ሰረቀብኝ። ለዓመታት ዋናውን ስዕል ሳላይ ቆየሁ። በ9 ዓመቴ በኦፕራ ዊንፍሬ ሾው ላይ እንድቀርብ ተጋበዝኩ። Akiana, tell me, you do faces very well, right? Tell us about this painting. በድንገት ዓለሜ ተቀየረ። መጽሐፌ የዓለም ምርጥ ተሻጭ ሆነ።
ስዕሎቼም በሚሊዮን ለሚቆጠሩ ሰዎች ደረሱ። ከ12 ዓመታት በኋላ በሌላ ሀገር ማለትም አውስትራሊያ ውስጥ ሆኜ ያ የጠፋው ስዕል በአንድ ጓዳ ውስጥ ተቆልፎበት እንደሚገኝ አወቅኩ። ባለቤቱ ሊሸጠውም ሆነ ሊያሳየኝ አልፈለገም ነበር። በ22 ዓመቴ የኢየሱስን ምስል በወርቅ ሳንቲም ላይ እንድቀርጽ ጥሪ ቀረበልኝ። ያንን ስዕል በድጋሚ ስስለው እግዚአብሔር አዲስ ዝርዝር መረጃዎችና መልእክቶችን በውስጥ ያሳድር ነበር። ለ1000 ሰዓታት ያህል ከፍተኛ ትግል ካደረግኩ በኋላ ያ በስዕሉ ላይ የነበረው መጋረጃ ተገለጠልኝና ስዕሉ ሕያው ሆነ። እነዚህን ሁሉ ዓመታት እግዚአብሔር የጠበቀኝ እኔ እንድበስልና ለሰው ልጅ ሁሉ የሚሆን ታላቅ መልእክትን በስዕሎቼ እንድገልጽ ነበር። እሱም የማይናወጥ እምነት፣ ቅድመ ሁኔታ የሌለው ፍቅርና የዘላለም ሕይወት መልእክት ነው። የአካያና ክራማሪክ ታሪክ በብዙዎች ዘንድ አስገራሚ የሚባለው በስዕሎቿ ውበት ብቻ አይደለም፣ ከጀርባው ባሉት ተጨባጭ እውነታዎች ጭምር እንጂ። የታሪኩን ምስጢራዊነት ይበልጥ የሚያጎሉ 4 ነጥቦችን እንመልከት። አንደኛ፣ የቤተሰቧ ሁኔታና ድንገተኛ ተስጥኦ። አካያና ስዕል መሳል ከመጀመሯ በፊት በቤተሰቧ ውስጥ ምንም አይነት የጥበብ ተሞክሮ አልነበረም። የሚገርመው ደግሞ እናቷ ፈጣሪ መኖሩን የማታምን ኤቲስት ነበረች። በመሆኑም ሕፃኗ አካያና ስለ ሃይማኖትም ሆነ ስለ ኢየሱስ ክርስቶስ የምታውቀው መረጃ አልነበረም። ይህ ሁኔታ ያየችው ራእይ ከቤተሰብ ተጽዕኖ ሳይሆን ከላይ የመጣ ለመሆኑ ለብዙ ተመራማሪዎች ትልቅ ማስረጃ ሆኗል። ብዙዎችም አንዲጎ ቻይልድ ወይም ከተፈጥሮ በላይ የሆነ ተሰጥኦ ያላት ልጅ በማለት ይጠሯታል። ሁለተኛ፣ ፕሪንስ ኦፍ ፒስ እና የኮልተን ቡርፖ ምስክርነት። አካያና በ8 ዓመቷ የሳለችው የኢየሱስ ምስል በዓለም ላይ ካሉ ስዕሎች ሁሉ እጅግ ትክክለኛ እንደሆነ ይነገራል። ለዚህም ሄቨን ኢዝ ፎር ሪል በሚለው መጽሐፍና ፊልም የሚታወቀው ኮልተን ቡርፖ ትልቅ ምስክር ነው። ኮልተን በሕፃንነቱ ወደ ሰማይ ሄዶ እንደመጣና እዚያም ኢየሱስን እንዳየው ይናገራል። በምድር ላይ ያሉ የኢየሱስን ስዕሎች ሲያይ አይመስሉም ይል የነበረው ኮልተን የአካያናን ስዕል ባየ ጊዜ ግን ይህ ነው ያየሁት ጌታ በማለት በትክክል መምሰሉን አረጋግጧል። When I went to heaven, I met a lot of different people. So in heaven, I remember seeing people, animals, angels, grass, trees, water, skies. There's food in heaven. ሶስተኛ፣ የቋንቋ ተሰጥኦ the language of light። የአካያና ተሰጥኦ በስዕል ብቻ የተገደበ አልነበረም። በተለያዩ ቋንቋዎች ግጥሞችን ትጽፍ የነበረ ሲሆን ገና በሕፃንነቷ የብርሃን ቋንቋ የምትላቸውንና በምድር ላይ የማይታወቁ ቃላትን ትናገር ነበር። ይህ ሁኔታ ለራእዮቿ ተጨማሪ ምስጢራዊነትንና ጥልቀትን ሰጥቷቸዋል። አራተኛ፣ የገንዘብ አጠቃቀሟ። በጣም ድሃ ከነበረ ቤተሰብ ብትወለድም አካያና በልጅነቷ ከስዕል ሽያጭ በምታገኘው ከፍተኛ ገንዘብ ለግል ምቾቷ ከመዋል ይልቅ ለአፍሪካ ድሆችና የተለያዩ ግብረሰናይ ድርጅቶች በመለገስ ጥልቅ ሰብአዊነትን አሳይታለች። በአጠቃላይ አካያና ክራማሪክ በጥበብ ሥራዎቿ አማካኝነት በዓለም ዙሪያ ለሚገኙ በሚሊዮን የሚቆጠሩ ሰዎች የእምነት፣ የፍቅርና የተስፋ መልእክትን ማስተላለፏን ቀጥላለች። ከሰማችሁት የአካያና የሕይወት ታሪክ ምን ቀረላችሁ? ሐሳባችሁን ኮሜንት ላይ አጋሩ። ኢየሱስ ክርስቶስ ትላንትናም ዛሬም እስከ ለዘላለም ያው ነው።